ምን ሆነሽ ነው እኔ እናት መጀመሪያ ምንም አልሆንኩም ነበር ደህና ነበርኩ ከዛ በኋላ ደግሞ ምን አልሆን እየመማር የጀመርኩ ያለ ከዛ ከሳምንት በኋላ ታመምኩኝ ከዛ ትምህርት አቋረጥኩኝና እዚህም አመጣኝ አባቴ በጣም ማብጬ ነበር አባቴ ማለቀሰ በጣም ያመኛል በቃ ያዞኝ መሬቱ ይገባብኛል ከዛ በኋላ ራሴን አላቅም በቃ ስታራትና እዚህ መጡኝ ምንሽን ነበር ያመመሽ ያመኝ ጉባት ነው እየታከምሽ ነው አው ክትትል ሁሌ ዛሬ ማለት ከመናውን ለመከታተል ምንድነው የቸገረሽ አንዳንዴ ቤት ለብራጣላ አንዳንዴ ደግሞ ልብስም አይቆረኝም ወደፊት ምን የመሆን ህልም ነው ያለሽ እኔ ዘማሪነት የመዘመር ብቻ እድሜሽ ስንት ነው ያንቺ 9 ዓመትሽ ነው ስንተኛ ክፍል ነው የምትማሪ ሁለተኛ እድሌ የከፋ ስለመጣ ነው እኔን ተሸክሜ ነው ያሳደኩ እኔ ልቸገርልሽ መጣ ምን ዳር ይሰባዱ አሁን ላይ ታልሽ እኔ ቅድም ሞት ይሻል ነበር አንቺን ከምፈጥር አሁን ህክምና ቤት እንሄድና እናሳክምሽ ሰላም ነው እንግባ እሺ ዛሬ ልጅሽን አጋጣሚ መንገድ ላይ እያመመኝ ነው አሳክመኝ ስትለኝ ነው ያገኘዋት ቀጣይ የምትታከምበትን ሂደቶችን ከዶክተሩ ጋር አመቻችተን ተነጋግረን ነው የመጣ ነው ይሄኛው 20 ሺህ ብር የዜማ እናት የምትባል አንድ እህታችን ናት የላከችው ያሽ 20 ሺህ ይሄኛው 20 ሺህ ብር ደግሞ ስሙ እንዲጠቀስ የማይፈልግ ሰው ለአንቺ እንዲያደርስ የላከው ነው አንድ ላይ 40 ሺህ ብር ነው እነሱ መርቂያቸው እሺ እግዚአብሔር ከዚህም በላይ ጨምሮ ይስጣቸው አሜን እነሱ እንደኔ አይቸገሩ አሜን እነሱ እንደኔ እንደዚህ አይኑሩ አሜን እግዚአብሔር ከዚህም በላይ አርግቶ ያኑራቸው እግዚአብሔር ከዚህም በላይ ልጅ ይስጣቸው አሜን ፈጣሪ ጨርሶ ወድሻለሁ አይዞሽ እኔና